እባላለሁ ድጋሚ ቢኒያም ብቻ አይደለም በደንብ አስተዋውቁ ቢኒያም እባላለሁ አንድ 5 አመት ሊሞላኝ ነው ቦስተን ከመጣሁ እና እዚህ ስለመጣሁ እናንተን ስላገኛችሁ ደስ ብሎኛል ሁሌ እዚህ ስመጣ ደስታ ነው ስቃችሁ ተሳስቃችሁ ተተራርባችሁ ነው የምትሄዱት ደስ ይላልና እዚህ በመገኘቴ ደስ ብሎኛል እና እንግዲህ በአመት በዓሉም በሚቀጥለው በበርዝዴውም ሌላም ከተደገመም ይመጣል ደስ ብሎኛል ስለተገኘው ያው ቆይ አልጨረስኩም እዛው ጋር አይ ኖ እዛው ጋር ቆይ አይ እንትና ዶክተር ቢኒያም ማለት የራሄል ከዝን ነው በቅርብ ጊዜ ደግሞ አይ ቲንክ ያገባል ግን ምናልባት ቆይ እንሾሽላ አይ በቅርብ ቀን በጉራጌ ባህል ታውቁ ከሆነ እንሾሽላ የሚባል ነገር አለ ሁላችሁም ተጋብዛችኋል እንሾሽላ ለርታ እዚህ ትመጣላችሁ እንሾሽላው በቅርብ ቀን ነው እና ቀኑን እናሳውቃለን ሰርፕራይዝ የለም ትመጣለህ እኔ እስከው አላወቅም እንሾሽላ ስትል አሾይናል ለኔ ዶክተር ቢኒያም ቢኒ ሞሸራ አይሰማም በደንብ ጠጋ እንሾሽላ እናዘጋጃለን እንግዲህ እዚህ ጋር ያላችሁት ቁጥር ያለው እንዳትቀሩ ጥሪ አያስፈልግም መምጣት ነው ቀኑን አሳውቃለሁ ወንዶች ካለ ቤቶ ካለ ይዛችሁ እኔ ስፒከርና ማይክሮፎን አመጣለሁ በዚህ አንሰራ እሺ ይቻላል አክሮ ካላመጣ ብሎ ነው እስካሁን ድረስ ለጤቤና ለራይ ደም እሰጣለሁ ከፈለጋችሁ በቃ ማረጋገጫ ተሰጥቷል ለወንድሜ ጥያቄ አለ አዎ ዶክተር ቢኒያም መስኩ ጥያቄ እስኩ እኔ ወንድሜ አንደኛ ነገር አንተ በቃ ሱቅ መናገር አለባቸው አይኖ ይሄ አሁን ሳገኘ እዚህ ሁለተኛ ነው ማለት ነው ቦስተን 5 አመት ቆይታል ይሄንን ክራውድ ባለፈው ማይታል አሁንም አይታል ግን እንደው አንተ ከኛ ጋር ብትቀላቀል ምንድነው ያለ ሐሳብ በቃ አሁን ታፈስ ነው ባንመናችሁ እንዴ ታፈሻለሁ አጠረ በቆርቆሮ አጠረ በቆርቆሮ አይ ጥያቄው ብዙ ሰው አሁን ጥያቄ ምንድነው ልጅቷ ማለት አይደለም እሱ ንግግሩን ይጨርስ ተውድሩ ፎርም ግን ላክሽለ ፎርም ይደርሷል ጥቤ ዞለት ጥቤ እኮ ያረሳል የፋኖሉ ይልካል ሌላ መጠይቀስ ወይ አንድ ጊዜ ወይ ስጠው ማይክሮፎን ይጨርስ ተባለ ሁለት ጥያቄ አንተው አያምጣና የፋኖና እንትሩ አታቀላቀል ያስጨርስልን ጥያቄው ምን መሰለህ ሆሳና ይጨርስ ስንት ጊዜ ያውቀዋል አሁን 3 ሰዎች ቢጠይቅ እዚህ ምን አይነት ዶክተር እንደሆንኩ እንኳን አያውቁ ዝም ብለው ነው የሚያወሩ እሱ ስንታመም እንሄዳለን አንተ ጥያቄ ማለት ነው የብረት ዶክተር ነው ወይስ የሰው ዶክተር ነው ለማለት ነው አይደል ሁለተኛው ደግሞ የብር ነው ሰዎችን እዚህ ኮሚኒቲ ውስጥ መርዳት ይችላል ምን ማድረግ እንችላለን ለሱ እንድንረዳው የምንችለው እንዴት ተማረ ግደለ በቃ ሲተጋር ግደለ
ስፔሻሊቲ ነው መርዳት ይቻላል በመነጋገር ኢንሹራንስ ካለ በትራፕ ተወቅቷል መሰለኝ። ለመረዳዳት ለመነጋገር ብዙ ኢንፎርሜሽን ለመስጠት መረዳዳት ይቻላል። ግን አሚን ዝም ብሎ ተነስቶ ብዙ የሚደረግ ነገር የለም። ግን ለመረዳዳት ለመጠየቅ ብዙ መነጋገር ይቻላል እና የሆነ አሮን ነው ምን ያህል ኮሚኒቲው የተዋቀረ እንደሆነ ግን ብዙ ኮኔክሽን መስራት ይቻላል እና እሱን ወደፊት የምንሰራበት ነገር ይሆናል። That's good. አንደኛው ጥያቄ አልተመለሰም። ይሄ የብረት ነው የትኛው ስፔሻሊቲ ነው። እኔ I work for ጆንሰን & ጆንሰን የሃርት ችግር ያለባቸው ሰዎች ላይ ነው የምሰራው። አንተ እንዳትነሳ ተነስ ዶክተር አጠገብ ይችላል ፎቶን ከለር አድርገው እያሉ ነው። ብላክ ዋይት አድርገው ከለር አድርገው ተቋቁሮች መሆን አለባቸው። ዛሬ ነው የተገኘሁት እዚህ ቤት። ጥቤ ጠርቶኝ አልቀርም ብዬ ነው የመጣሁት። ሁላችሁንም ስላገኘኋችሁ በጣም ደስ ብሎኛል። መቼ ግን እኔ ሳውራ ነው የምትሄደው? እያየሁ አይሻልም? ዶክተር ቢኒያም የልብ ስራ አልከው ነው ያለው። ዛሬ ያሳየን ጥቤ ያሳየው ያረከው ነገር ሁሉ በጣም ደስ ይላል። ለመጀመሪያ ጊዜ ቆሜም ሳወራ ለሰው በጣም ደስ ብሎኛል። እዚህ ቦታ ላይ በመገኘቴም ደስ ብሎኛል። አመሰግናለሁ ሁላችሁንም ስላገኘኋችሁ። ከቆም ካልቀረ ቆሜ ልመርቅሽ የሚለው ወደዚህ ጋር አይደለ? እሳቸው እዛ ጋር አለ። የነጠቅ ነው ለመጠቅ በጣም እንደምን አመሻችሁ። እንደዚህ እኔ ዘፋኝ አይደለሁም። በእውነቱ እኔ እንደዚህ ያለ ስብስብ የመጀመሪያ ጊዜ ነው ሳይ፣ ወንድማማችነት አይነት ማለት ነው። እኔ ከመጣሁ እዚህ ሀገር ብዙ ጊዜ ነው፣ አንድ 19 ዓመቴ ነው። ግን እንደዚህ ያለ ማህበራዊ ሁኔታ አላየሁም። ይሄን ማህበር ባለፈው አንድ ጊዜ መጥቻለሁ መሰለኝ፣ አይቻለሁ በተወሰነ ጊዜ። በእውነቱ ለዚህ ሁሉ ያሰባሰበን እንግዲህ እነ ራሄል ናቸው። ራሄልንና እንግዲህ ቤተሰቦቿን በሙሉ እግዚአብሔር ይባርክልን፣ ልጆቻቸውን የሚያሳድግልን፣ የተወለዱትን ይባርካቸው፣ ወደፊትም የሚመጡትን ደግሞ በተስፋ እንጠብቃለን። እዚህ በመገኘቴ በጣም ደስ ብሎኛል። ሀሳባችሁንም ተረድቻለሁ። እያንዳንዳችሁን የምትናገሩትን ሰምቻለሁ በጥቂቱ። እኔም ደግሞ ያው ያለችኝ ሙያ ቀደም ብሎ የነበረችኝ ወደ ኢትዮጵያ በነበርኩበት ጊዜ እንግዲህ በስፖርት ወፈር ያላችሁ ሰዎች ካላችሁ ያን ለመቀነስ በስፖርት ዓለም ውስጥ ነው ያሳለፍኩት። እኔም ማለት ነው
እንግዲህ ብዙ አይነት ስፖርት ነው። ባስኬትቦል አለ፣ ቮሊቦል አለ፣ ቴኒስ አለ፣ ዋና አለ። እነኚህ በሙሉ የኔ ፕሮፌሽን ናቸው እና አዎ አሳልፍ ያለው ናሽናል ቲም ወደ 15 ዓመት 20 ዓመት ተጫዋች እና ለዚህ እንግዲህ በስፖርቱ አካባቢ ላይ ልረዳ እችላለሁ። ሌላ በተረፈ መልካም ጊዜ ይሁንላችሁ። አመሰግናለሁ። በጣም እንግዲህ ያው ዱብ ለማለት እንግዲህ ተዘጋጁ፣ ጫማ ግዙ፣ ቱታ ግዙ። ስለዚህ አሁን ስፕሪንግ እየመጣ ነው፣ ሳመር እየመጣ ነውና ከእሳቸው ጋር ያው ጠዋት 6 AM ነው እንግዲህ ብድግ እጸገነት ከዛ ስርጉት Very. You're gonna be like the last እንትን እሺ እንደምን አመሻችሁ። ይሄንን ያገናኘን ራሄልና ጥበቡ ናቸው። እኔ ራሄልን ማቃት የዛሬ ስንት ዓመት ነው? ሁለታችንም ያው ከናዝሬት ነን። 2005 2006 ማለት ነው። እና ዛሬ እሷ እዚህ ጋር ደርሳ ሳያት በጣም ነው ደስ የሚለኝ። ምክንያቱም ሁሌ አሿፊ ቀልደኛ ምናምን ናት እና ለዚህ ቁም ነገር መድረሷ በጣም እህቴ ማለት ናት። እንግዲህ ስንት ዓመታችን አብረን ይሄንን ሳይ በጣም የመጀመሪያ ስትወልድ በጣም ደስ አለኝ። ሁለተኛ እንድትወልድ ብዙ ገፋፋን። ሁለተኛ አምጫልን፣ ይኸው አመጣች። ለዚህ መድረሷ ትልቅ ነገር ነው። እሱን እንገፋለን አይቀርም። አትሊስት እኛ ጋር እናደርሳለን። 3 ጋር እንኳን እንድትቆም ችግር የለም። ለዚህ ትዳራቸውን ይባርክላቸው፣ ልጆቻቸውን እግዚአብሔር በጥበብ በሞገስ ያሳድግላቸው። ታንክ ዩ በጣም አሪፍ ነው። ሶስተኛው ላይ እንኳን እስቲ እንመካከራለን። ለነገሩ እንኳን አሁን ወደ ሜይ እየተቃረብን ስለሆነ የእናቶች ቀን ነውና በእውነት ቅድም ራሱ ተናግራለች። ለእናቶች ሁሌ በየቀኑ በደንብ ብንንከባከባቸው የሚለው ነገር ላይ በጣም ጥሩ ተናግራ ነበር ቅድምና ባንገናኝ ራሱ አይ ባንገናኝ ራሱ ሊሆን ይችላል። እናት መሆን ቀላል ነገር አለ። ቅድም እንዳለችው አብዛኛውን ጊዜ ልጆች ሲታመሙ ሲሉ እናቶች ናቸው አብዛኛውን ጊዜ ወይ ምንድነው አይደለም ዝንጅብል እንኳን እያኘኩ ልጆቻቸው ጉሮሯቸውን ይዘው ይተፉባቸዋል። ጉሮሯቸው እንዲያማቸው እንዲሻላቸው ማለት ነው፣ በድሮ ጊዜ ማለት ነው። ግን ለማንኛውም ለእናቶች ቀን ካልተገናኘን ሃፒ ማዘርስ ዴይ ሁላችሁ ማለት ነው። አሁን ያው ሞቅ ያለ ንግግር ታደርጋለች። በአንቺ ደግሞ እንደምን አመሻችሁ። እግዚአብሔር ይመስገን። ለሚስቴ ክብር ስል ሴቶች አክብሩ ስለተባለ ተነስቻለሁ። እኔ ሁሉን ነገር አክሎክ ተናግሮታል። ጨርሽና ራሄልን የምናውቃቸው ለረጅም ጊዜ ነው። በጣም ወንድሞቻችን ናቸው። እዚህ ላደረሳቸው እግዚአብሔር ይመስገን። ልጆቻቸውን ቤተሰቦቻቸውን ያሳድግላቸው። እግዚአብሔር ይመስገን። ሰላም ያሳድረን። የዓመት ሰው ይበለን። እንኳን አደረሳችሁ ለዳግማ ትንሣኤ ደግሞ ነበርኩ ሰምቻለሁ። ተጫወቱ ወይ ራይል ትናገር Hello. Yes.
Yeah, I'm going to speak English. I'm sorry to the people back home. You can flow with English. Go ahead. Okay. Thank you to Rahel and to Babu. Very good people. It's very great for all of you. Thank you all for being here too. It's very nice to hear y'all talk about them in such great light. Rahel, you are so incredible. You are very much an incredible mother. You take care of your kids so well. You show up for them. You're very affectionate. So I'm very happy today that you got to get some of that love back because you deserve that so much. You really do go above and beyond, and I hope everybody knows that. And to Babu, you guys know Tababu. He's better now. Of course. Yeah, Tababu, he's doing better now. So, good job, Tababu. You're doing a better job the second time raising your kids. And really shout out to Rahel. Rahel, I feel like, plays a huge role in that. And God bless Ananya. God bless Betania. I really hope that they have a very long future. And God bless the third or whatever else may come. Okay, so yeah, that's it. Nice. ሌላ ሰው የሚናገር ሰው አለ? ሆሴዬ ሊናገር ይፈልጋል። እስቲ ሆሴ ሞቅ አድርገና እስቲ ወደፊት እስቲ አጨብጭቡለት እንዴ ሆሴ ይቅርታና ቅድም ስናገር አልኮይ ማድረግ የነበረበት ፓርት ነበር። ሌላ ያኛው ላሳ መቼ ስነ ስርዓት አውቃለሁ እኮ ነው ያገኙት። እና ዋናው ቁም ነገሩ አንደኛ ዶክተር ቢኒያም ኮንግራጁሌሽን ለመጀመሪያ ጊዜ ነው የሰማነው ይሄንን። ሁለተኛ ነገር እንድታውቁት የፈለግኩት ምንድን ነው፣ ችግር አለብን ሁል ጊዜ። ያንን ችግር ግን አንተ ማለት ሞት ራስን ቻል። ዋናው ችግራችን ምንድን ነው? ሪሶርስ የለንም። ሪሶርሳችን አጠገባችን ቁጭ ብሎ በመንገድ አይቼዋለሁ። የራሄል ዘመድ መሆኑን አላውቅም። ስናውቀው ግን ዶክተር መሆኑን ያወቅሁት የምን እንደሆነ ያወቅነው ብዙዎቻችን ዛሬ ነው። ስንቶቻችን ሚስ እናደርጋለን ይህንን ኦፖርቹኒቲ? ስንቶቻችን ወላጆቻችን፣ እህቶቻችን፣ ወንድሞቻችን እየታመሙ ሪሶርስ እያለን ሳናሳያቸው፣ ምክንያቱም አገር ቤት ቁርጥማት ሴም ወጋ ያደርገኛል ነው የምንለው እና የሚረዳ ሰው እያለ ሳይረዱ የሚቀሩ ሰዎች እንዳሉ እና እንጠቀምበት። ሰርግ ያምራል። አይዞህ ዶንት ወሪ። ልጅቷ ግን ፔንት እንዳታደርግ ንገራል። እሱ ነው ዋናው ቁም ነገሩ። ሌላው ነገር ቅድም ተደርጓል። ሁላችንም ሚስ ያደረግነው ነገር አለ። በሳምንት አንድ ጊዜ የማላልፈው ነገር ምን አለ መሰላችሁ? ራሄል ጌቱ የምትዘፍነው የእናት ውለቷ የሚለውን ዘፈን ሁልጊዜ በሳምንት አንድ ጊዜ እጫወተዋለሁ ለእኔ። ምክንያቱም አይ ሚስ ማይ ማም I missed her burial and everything. እንዳክሮክ አይነት ችግር ሆኖ ሳይሆን ልጅ ስለተወለደ መሄድ ስላልቻልኩ ነው። ሁላችንም እናቶቻችን እንወዳለን፣ ግን ለቀሩት ምን ማድረግ እንችላለን? ፖይንቱ ዝም ብሎ መናገር ብቻ አይደለም፣ ምን ማለት አይደለም። እዚህ ላሉት አጠገባችን ላሉ ምን ማድረግ እንችላለን ነው። ኮሚኒቲ ሴንተርስ አሉ፣ ኮሚኒቲ ሄልት ሴንተርስ አለ፣ ብዙ ነገር አለ። ግን እነዚህ ሰዎች ቤት ተቆልፈው ነው የሚውሉት። ያንን ማድረግ የምንችለው ምን በማድረግ ነው? ኮሚኒቲ ሴንተሩን ላይቭ በማድረግ ነው፣ ሜሳን ሳፖርት በማድረግ ነው፣ ይህንን ቤት በመስራት ነው። ይህንን ቤት ለመስራት ነው እኛ ጓደኛሞች የሆነው ምን ያህል ነው። እና ወላጆቻችንን እንግዲህ ብዙዎቻችሁ ከረሳችሁት ለማስታወስ ያህል በኮባ ለመጀመሪያ ጊዜ ክትፎ የበላችሁ ሰዎች ቅቤ እየተንጠባጠበ ታውቃላችሁ። በዛ ነው የተጋበዝነው። ወላጆች ትክክለኛውን ባህል ያሳየን ሰዓት ለመስቀል ጊዜ ያን ነው። እነዚህ ቤተሰቦች በአንድ ላይ ሆነው ብዙ ነገር አሳይተው ያንን ነገር አልፈን እዚህ ደርሰናል። ስለዚህ ለሚቀጥለው ሌቭል ለመድረስ እንጂ የሚቀጥለውን ዓመት ይህንን ለማውራት አይደለም እዚህ ያለ ነው እና ያንን እንዳትረሱ ነው። ከወር በኋላ የሚሆን ከ2 ወር በኋላ ቢኒያም
ትልቅ ሰርግ አድርገን እንደምንደግስና እንትን እንላለን። ግን መጥተህ ላለነው ኮሚኒቲ በአይተር ቦይ ኦፍ ታይም ሆነ በእኛ እንትን ላይ ሆነ ምን ልትረዳ እንደምትችል መናገርና ለዛ ለኮሚኒቲው ኮንትሪቢዩት እንድታደርግልን ምናለው። ራይልና ጥበቡ እንግዲህ ችግር ያለው የጋበዛችሁንም ኔክስት ዊክ መምጣት አለብን ማለት ነው ለመብላም ማለት ነው። እና የሚቀጥለው ጊዜ መጠን እስክንጋበዝ እንትን እንላለን። የኮሚኒቲ ሴንተሩን ጥቤ ሴንተር ነው የሚባለው አይደለም? ሳልበላ እንደ ብዬት ወይ ሴንተር በላ እንደ ተጋበዝክ እኛ ለመብላት ሳይሆን ያለ ነው ለማብላት ነው ያለ ነው። እና ታንክ ዩ ቬሪ ማች። አሁን መናገር የምፈልገው ማለት ነው ባጭር ነው። ራሄል ሁላችሁም ሴቶች በሙሉ እዚህ ምግቡን ለማቅረብ የደከማችሁት በሙሉ ስጋውንም ለማምጣት አንዳንዶቻችሁ ተሯርጧችኋል። ወደ ሮድ አይላንድ ወደ የትኛው አላውቅም የትኛው ስቴት እንደሆነ የሚንቀጠቀጠው ነው። ድካሙ ቀላል ነገር አይደለም። ቴንክ ዩ በጣም ይህን ነገር አዘጋጅታችሁ እኛን ለማጽናናት ያደረጋችሁት ነገር እግዚአብሔር ይስጥልን ለማለት ነው። አሁን ወደ ሆስዬ እስቲ ሞቅ ያለ ትንሽ የሆነች አረቄ ስጡትና እስቲ ስትን ይበል ናትለታዋንም ባናወጣለው ደግነቷ ብዙ መሆኑን አውቃለሁ። የሚያውቅ የለም ማለት እናት ያለ ልጅ የለም ማለት ነው። ስትዘፍን ማለት ነው የእናቱ ለታ አብረን ካላልነው እኮ ጥቅም የለውም። አንድ ለራስም ያዝ ለእኛም ብቻ ከዛ በኋላ ዘማችን እኛ የሚለውን እኛ ብቻችን ለምን እናለቅሳለን? ሆሳና ሴት ሲያለቅስ አሁን አዲስ ኢንቨስተር መጥቷል። Liberty Mutual has savings for all. አዲስ ኢንቨስተር ነው። አዲስ ኢንቨስተር ነው። ይሄው ጥለቱን ሁሉ አታዩም እንዴ? እንትኑ ራሱ አሁን ያው ጥብሽ ሊያወራ ነው፣ ጥበቡ ሊያወራ ነው። እንግዲህ በደንብ ኖት ሁሉ ሰዱ። ለአንተ ክብርና ለአንተ ልዕልና ሲባል በሙዚቃ ታጅበ በሚያስ ለቤተሰቡ ለእናትህም ለቤትም ለልጆችም እዚህ ጋር አንተ በራስህ ግባ
አይ ብቻውን ወይ ወንበር ያዝና እንደነሱ ምንድን ነው እናገረው? አሁን ይህንን ግንባታ እንትኑ የሚንቀጠቀጠው ስጋ የሚንቀጠቀጠውን ስጋ አንተ ታውቃለህ። የተንቀጠቀጠው ስጋ ታሪኩ ምን መሰላችሁ? ትናንትና ስጋ ልናመጣ ሄደን ሮድ አይላንድ ትኩስ የታረደ በሬ ነበረ። እስኪታረድ ጠብቆ አሉ። ጠበቅንና በሬው መጣ። እንደዚህ እንትን ተብሎ ስጋው መጣ እና ስጋውን ሊቆርጡት እንደዚህ ተሰቅሎ እያለ እንትኑ ስጋው ይንቀጠቀጣል። ገና ትኩስ ይወጣል እና የተንቀጠቀጠው ስጋ የተባለው እዛ ነው። እኔ ነው ወይ ሁላችሁም ስለመጣችሁ በጣም በጣም ነው የምናመሰግነው። በጣም ጥሩ ጊዜ ያሳልፈናል። በተለይ ደግሞ ምስጋና ለምስጋና ሳይሆን ምንድነው የሆነው ማዘር የመጨረሻ ከዚህ በኋላ ወደ አሜሪካ ተመልሼ አልመጣም፣ ወደ ካናዳም አልመጣም። ወደ ኢትዮጵያ ከሄድኩኝ ከዚህ በኋላ አልመጣም የሚል ነገር ስትናገር ስለሰማን ኦኬ አትሊስት የኬኳን በርዝዴይ ልናከብር ስናዘጋጅ ኦኬ ይሄ ጥሩ አጋጣሚ ነው። ይሄን እድል ካለፈን ያ በኋላ መቆጨት ነው የሚሆነው። ስለዚህ ለምን ይሄን አናረግም የሚል ነገር ከራይል ጋር ተነጋገርንና ከኢትዮጵያ እንትኑን አሰርተን ባለፈው ብርሃኑ ሲመጣ ይዞልን መጣ እና አጋጣሚውን ተጠቀምን እና በህይወት እያሉ ተንኪው ማለት በትክክል ትልቅ ነገር ነው። እናቶቻችን እኛን እዚህ ለማድረስ ብዙ ለፍተዋል፣ ብዙ ደክመዋል። ኢትዮጵያ እናቶች ደግሞ ያው የምታውቋቸው ናቸው። ቤት እመቤት ናቸው። ሙሉ ቀን ከልጆቻቸው ጋር ነው ሲደክሙ የሚውሉት። ደግሞ እንደኛ ጊዜ 2 ልጅ ምናምን አይደለም የሚወለደው 7 8 9 ነው የሚወለደው እና 7 8 9 ልጅ ማሳደግ ምን ያህል ከባድ ነው። ትልቅ ሳክሪፋይ ነው ያደረጉትና በህይወት ዘመናቸው እያሉ ተንኪ ዋነታችን መታደል ነው። እግዚአብሔር ይህን ቀን ስለሰጠን በህይወት ስለነበሩ ደግሞ ማዘር ታስታውሱ ከነበረ የኮቪድ ጊዜ ኮቪድ ታማ በጣም በስቃይ ስቲል በኦክሲጅን ነው ያለችው እና እስካሁን መቆየት መቻሏና እዚህ መገኘቷ ራሱ ትልቅ መታደል ነው። እግዚአብሔር ይችን ቀን ስለሰጠን እናመሰግናለን። ከዚህ በኋላ መንኩሳለች። ኤኒታይም በህይወት ባትኖርም አትሊስት በህይወቴ አይቆጨኝም። አትሊስት አባቴ የሞተ ጊዜ ዛሬ 8 ዓመት ምናምን ያው በነበረው በፖለቲካው በምናምን ወደ ሀገር ቤት መሄድ ስለማልችል መቅበር እንኳን አልቻልኩም ነበር እና ያ በህይወቴ ሲቆጨኝ የሚኖር ነገር ነው እና አሁንም ድጋሚ እንዳይሆን ነው። እናቶቻችንን ስላከበርን ደስ ብሎናል። እናንተ ደግሞ መጣችሁ የዚህ ተካፋይ ስለሆናችሁ በጣም 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 አመሰግናለሁ። ያው ትልቅ እኔ ወንድም እህት የለኝም። ወንድሞች ያሉት ካናዳ ምናምን ነው፣ ኢትዮጵያ ነው። ቦስተን አካባቢ ወንድም እህት ብዬ የምለው ይሄ ኮሚኒቲ ነው፣ እናንተ ናችሁ። ብዙዎቹ ከወንድምም ከእህትም በላይ ቤተሰብ ነው። በችግርም በደስታም በምንም ጊዜ ኤኒታይም ስልክ ተደዋውለን ነው እንዲያርጉ ተዋውለን የምንደራረግ በጣም የምንደጋገፍ ያንን ፍቅራችንን እግዚአብሔር ለዘላለሙ ያኖርልን። ትልቅ ፍቅር ነው ያለን፣ ትልቅ ህብረት ነው ያለን። ጠዋት ድንኳን መስቀል ሆና ሳይ ዝናቡን አይታችኋል። ሆና ማታ እስኪው ጋር ደወልኩ። ጠዋት እመጣለሁ ነው ብርሃኑ በቃ 2 ሰው ከተገኘ በዛ በዝናብ ውስጥ ነው መጥተው በዝናብ ውስጥ መጥተው ድንኳን ተክለን ምን ብለን ሬዲ አድርገን ያ ፍቅራችን እከሌ ያለ ብሎ ደውሎ መጥራት ቀላል ነገር አኪ ናና እንዲህ አድርግ ጀስት መጥቶ አድቫይዝ አድርጎ ብሎ ባለው ሰዓት ትናንትና ሀገር ብረት ነው ከትናንት ወዲያ ሸክም የላኩት እና ያ ህብረታችንን እግዚአብሔር ያ ፍቅራችንን እግዚአብሔር ያጽናልን። እግዚአብሔር ሀገራችንንም ሰላም ያርግልን። አመሰግናለሁ። ይኸው ብዙ አወራሁ። በነገሩ ጠይቁ ታገኛላችሁ ተብሏልና መጠየቅ ነው። ችግር ሲኖር መጠየቅ ማፈር አያስፈልግም። እኔ አሁን ችግር ካለብኝ ደውዬ አኪ ወይም ሁላችሁም ጠርቼ አግዙኝ ማለት አለብኝ። ስለዚህ እሱ ማለት ነው ትናንትና ደውሎ እንደዚህ ይፈልጋሉ ሲል እሺ ነው ያልኩት አይደለ? ሁላችንም እንደዛ ማድረግ አለብን ማለት ነው። መተጋገዝ አለብን። መሳ ደግሞ ራሱ ሲግኔቸር የመሳ ደግሞ ሁሌ
ቅንብር አለ፣ መተጋገዝ አለ እና ትምህርት ነው ፕላትፎርም የመስታ ፕላትፎርም። ስለዚህ እሱም ራሱ አንድ ማመስገን የሚፈልገው ነገር ነው እና ዲጄ እዛ ጋር ስለዚህ እንደጋገብ። አሁን ራሱ ግን እንደው እስኪ ወይዬ እንደው ዝም ብሎ እነሱም አሉ ብሎ በሆነ ባልሆነ አትጥሩ። አይ ነው ሴሪየስሊ መደጋገፍ ያስፈልጋል እዚህ ጋር ማለት ነው። በጣም አሁን ራሱ ትልቅ እንትና አሁን ጌሾ ብቅል ሌላ ብዙ ነገሮች ምንድን ነው ያኛው አሻሮ ይመጣል፣ ችግር የለውም። ስለዚህ ጠይቅ እናመጣለን። 2 ኪሎም ይሁን 4 ኪሎም እናመጣለን። ስለዚህ ወይዬ የኔን ስልክ አታነሳም ማለት ነው። አይ ግን አንተን በቃ ስፒከሩን ተው። ዶክተር ቢኒያም ጋይስ እነሱን ጠየቃችሁ ስለምሳ ደግሞ አሳውቋቸው። ምንድን ነው የምናደርገው፣ ምንድን ነው የምንሰራው ምናምን የሚለውን ትንሽ እንኳን ማወቅ አለባቸው። ዶክተር ስንታየው ስልጣን አሁን ለስለስ ያለ ሙዚቃ እያዳመጥን እንጫወት። እሺ እንጫወት። ወንዶቹን አያውቁም እንዴት ፓስ